ሄጄ ሳይድን ሰርፕራይዝ ለማድረግ ፈልጊያለሁ ማለት ነው። እሺ ቤት እና እንደዚህ በባዶ ብቻዬን ሄጄ ሰርፕራይዝ ብዬው ዝም ብዬ ያለ ምንም ሰው ቀጥታ ሄጄ እኔ በቃ እኔ ካላንተ መኖር አልችልም ምናምን ማለት አልፈልግም። ስለዚህ ጓደኛ ያስፈልገኛል፣ አብሮኝ የሚሆን አጃቢ ያስፈልገኛል። ከእናንተ በላይ ደግሞ የሚቀርበኝ ሰው የለም። አረኛም ደስ ይለናል ከአንቺ በላይ የሚቀርበኝ ሰው የለም። ስለዚህ እንዴት መሰለሽ እኔ አሁን ያሰብኩት ማለት ነው ሀውዬ፣ እኔ አሁን ሳይድ ቤት እንሄዳለን፣ አብረሽ ትሄጃለሽ። እሺ አለምም አብራይ ትሄዳለች። ከዛ እንሄድና ሳይድ ቤት ሂጄ እኔ ሳይድን በራ አንኳኳና ምንም እንትን ሳይኖረው ማለት ነው ሽወዳ ሳይኖረው በራ አንኳኩቼ ባለቤቴን እስከዛሬ ስትፈልገኝ እኔ በመሯሯጤ እኔ ካንተ ጋር ለመሆኔ በጣም ጸጽቶኛል እና ከዚህ በኋላ ያለውን አብረን ህይወታችንን ቀጥል፣ በጣም ይቅርታ እስካሁን ላደረኩ ነገር ብዬ እንዲህ እኔ ላጥፈው ስል አንቺ ትወትችኛለሽ። እሺ ልጅ እንደዛ ይሻላል። ጭራሽ እንደዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ የምገኘው አዳማ ውስጥ ነው ማለት ነው። አዳማ መጥቼ አዳማ ነኝ ያለሁት። እዚህ ሁለት ጓደኞች አሉኝ። አንዷን ታቋታላችሁ፣ አንዷን ደግሞ ላስተዋውቃችሁ ነው ማለት ነው። እንግዲህ ከአዲስ አበባ አዳማ ድረስ ተንኮል ሰራ ነው ማለት የመጣሁት እና እነሱም ዩቲዩብ ስለከፈቱ እኔም እንግዲህ ያው እንግዲህ ለተንኮል ስለፈለኳቸው ማለት ነው። ስለዚህ ዩቲዩበር ከሆኑ ደግሞ ተንኮሉን መልመድ አለባቸው ብዬ ገና ከጅማሬ ተንኮል ላስለምዳቸው ነው ማለት ነው። እና እንግዲህ ለሆነ ተንኮል ፈልጊያቸዋለሁ። ተንኮሉ ምንድነው? እሱንም አብረን የምናይ ነው ማለት ነው። እና እዚህ ቁጭ ብዬ እየጠበቅኳቸው ነው ማለት ነው። እየመጡ ነው። አንድ ላይ ከደረሱ አንዷ ቅርብ ናት፣ አንዷ ራቅ ትላለች ማለት ነው። ደርሻለሁ ብላለች። ስለዚህ ሁለቱንም ፕራንክ ላደርጋቸው ነው ማለት ነው። ፕራንኩ ምንድነው? አንዷ አሁን ስትመጣ ማለት ነው እንግዲህ ከሳይድ ጋር ልታረቅ ነው። ሳይድ ቤት ሊሄድ ነው። ሳይድ ቤት ለመታረቅ ሄዳለሁኝ እና ሳይድ ጋር ለመታረቅ ሂጄ ሳይድን ቤት ስገባ አንቺ ተከትለሽኝ አይቻልም እንዳትታረቂው ብለሽኝ እግሬን እጄን እንዲህ ጥምጥም ብለሽብኝ እንዳትታረቂው ብለሽ ያለሽ ላታለሁ ማለት ነው። እና እኔ መታረቅ ፈልጌ አንቺ ግን አትታረቂም ብለሽ እዚህ ተውጫለሽ ላታለሁ ማለት ነው። እና እሺ ትላለች ወይስ እሺ አትልም የሚለውን አብረን የምናየው ይሆናል ማለት ነው። እንግዲህ እሺ ካለችኝ ያው አይ እውነት አይሆንም፣ ያው ፕራንክ ነው እንጂ ማረጋት አልሄድም እና ማለት ነው። ጓደኛዬ የምታረገውን ሪአክሽን አንድ ላይ እናያለን ማለት ነው። እምቢ ትለኛለች ወይስ እሺ ጓደኛዬ ችግር የለውም ለምን ሰው እንደሌለው ትሆኛለሽ እኔ ጥምጥም ብዬ ይጀብሽ እንደው እጄሽ ላጥላለሁ ብላ ትለኛለች ወይስ አይ አላረግም ትላለች። እስኪ እንግዲህ ይሄንን ያሰብኩት ማለት ነው። በዛውም ያው ዩቲዩብ ስለከፈቱ ላባረታታቸው ብዬ ነው። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነሽ? ሰላም ነው አልሐምዱሊላህ። ደህና ነሽ? አለን አለሁልሽ። ሰላም ነው? ሰላም ነው አለን አልሐምዱሊላህ። ሰላም ነኝ። ሰላም ነሽ? ደህና ምን ሆነሽ ነው? እዚህ በፀሐይ እዚህ እንትን ላይ ቤት አትመጭም ነበር? ሰላም ነሽ? ሰላም ነው? ደህና ነሽ አይደል? አለሁልሽ። ሁሉ ሰላም? ምን ነው አዳማ ውስጥ ፀሐይ አትሞቁም? አይ ቢሆንም የአዳማ ፀሐይ በጣም ኃይለኛ ስለሆነ ቤት ብትመጪ አሪፍ ነበር። ኧረ አንዳንዴ እኔ እኮ ቻኩሌት ስትጠሪኝ እኮ የሆነ ቤት ውስጥ ወይ ደግሞ ሆቴል ላይ ምናምን ያለሽ ነበር ይመስላል። አዎ ሆቴል እንግባ። እንዴት ታዲያ ችግር የለውም እንገባለን። ይሻላል አይደል? ደስ ነው የሚለኝ። ወጭ ታስወጪኝ ብዬ ነው ብር ድንገት ካለሽ አብሽሪ አብሽሪ፣ ችግር የለውም ጓደኛዬ ቤት ያፈራው ችግር ኧረ አብሽሪ ላንቺ። አይ አውቄሽ ነው በዚህ መንገደኛ ስለሆነ ነው እንጂ አውቃለሁኝ። እንዴ አዳማ መጥቼ ምንም እንደማላወጣ አውቃለሁ እኮ። አንቺን መንገድ ላይ ይከብዳል አግኝቶ መመለስ በጣም። አይ እንሄዳለን እኮ አይዞሽ፣ ችግር የለም። ምን ነው ብር እንደዛ ከሆነ ችግር የለም። የበላሽ ነው ማለት ነው ዛሬ ያደረው። ኧረ ችግር የለም፣ እንደዛ ከሆነ ችግር የለም። ደስ ይላል። እንሄዳለን ግን ለሆነ ጉዳይ ስለፈለኩሽ ነገሩ የሚያስሄድ ነው። በዚህ ወደ ምንፈልግበት ቦታ ደርሳል። ከዛ ከፈለሽ ወደ ቤት እንሄዳለን። ከፈለሽ ወደ ሆቴል፣ ከፈለሽ ወደ ቤት። በቃ ደስ ባለሽ፣ ወደ ቤትም ሆነ ወደ ሆቴል ደስ ባለሽ። እና እንዴት ነው? ሰላም ነው። ለሆነ ጉዳይ ፈልጌሽ ነበር። እሺ ምን ነበር? ምን ሆንሽ? እንግዲህ ያው ያላችሁኝ እናንተ ናችሁ እዚህ አዳማ ውስጥ፣ ሌላ ሰው እንደሌለ ታውቂያለሽ አይደል? አዎ። እናንተ ጓደኞቼ ናችሁ፣ ከየመን አብራችሁኝ የመጣችሁ የየመን ጥሪት ነው የሚባለው። በነገራችን ላይ አማርኛ ያጥረኛልና ምንኛ እንደምችል ራሴ እየጠየቅኩ ነው እስካሁን ድረስ አልደረስኩበትም። እንግዲህ በሁለቱም እንግባባለን በምንችለው። እና ለማንኛውም ለምን መሰለሽ የፈለኩት ያው ሳይድ እዚህ እንዳለ ታውቂያለሽ። አዎ። እና እንግዲህ እስከዛሬ ድረስ እሱ ሲፈልገኝ እኔ ስሸሸው
ባለፈውም ተገናኝተን በቃ ሲያናግረኝ እኔ እንዲህ ማለት ምናምን በጣም ቆጨኝና ማለት ነው። እና አሁን እኔ ሄጄ ሳይድን ሰርፕራይዝ ለማድረግ ፈልጊያለሁ ማለት ነው። እሺ ቤት እና እንደዚህ በባዶ ብቻዬን ሄጄ ሰርፕራይዝ ብዬው ዝም ብዬ ያለ ምንም ሰው ቀጥታ ሄጄ እኔ በቃ እኔ ካላንተ መኖር አልችልም ምናምን ማለት አልፈልግም። ስለዚህ ጓደኛ ያስፈልገኛል፣ አብሮኝ የሚሆን አጃቢ ያስፈልገኛል። ከእናንተ በላይ ደግሞ የሚቀርበኝ ሰው የለም። አረኛም ደስ ይለናል። ከአንቺ በላይ የሚቀርበኝ ሰው የለም። ስለዚህ እንዴት መሰለሽ እኔ አሁን ያሰብኩት ማለት ነው ሀውዬ፣ እኔ አሁን ሳይድ ቤት እንሄዳለን፣ አብረሽ ትሄጃለሽ። እሺ አለምም አብራይ ትሄዳለች። ከዛ እንሄድና ሳይድ ቤት ሂጄ እኔ ሳይድን በራ አንኳኳና ምንም እንትን ሳይኖረው ማለት ነው ሽወዳ ሳይኖረው በራ አንኳኩቼ ባለቤቴን እስከዛሬ ስትፈልገኝ እኔ በመሯሯጤ እኔ ካንተ ጋር ለመሆኔ በጣም ጸጽቶኛል እና ከዚህ በኋላ ያለውን አብረን ህይወታችንን ቀጥል፣ በጣም ይቅርታ እስካሁን ላደረኩ ነገር ብዬ እንዲህ እኔ ላጥፈው ስል አንቺ ትወትችኛለሽ። እሺ ልጅ እንደዛ ይሻላል። ጭራሽ እንደዛ እኔማ እንደዛ አላደርግም። አስጨርሽኝ ሀዋ። እንዴት መሰልሽ ሀውዬ፣ አንቺ ትጎትችኛለሽ። ጭራሽ አይሆንም። እሱ አንቺ ወንዳተሽ ነው እሱን መተሽ ይቅርታ የምትጠይቂው ከሱ ጋር ከምትሆኚ ብትሞች ይሻልሻል ብለሽ እንደዚህ ግሬንም ምዘሽ እጄንም ምዘሽ ትጎትችኛለሽ ወደ ውጭ። አይቻልም፣ አትታረቅም። ትሞት እኔ ሙቼ ነው እንጂ እኔ በህይወት እያለሁ አንቺ ከሰይድ ጋር አብረሽ ማትኖሪ አትታረቅም ብለሽ ቁት ያለሽ። ከዛ እኔ ኧረ እኔ ከሱ በቃ ማለት ጸጽቶኛል ከሱ ጋር መኖር ነው ፈልገው ስል አንቺ አይቻልም ብለሽ ድርቅት ያለሽ ማለት ነው። እንደዚህ ትጎትቱኛላችሁ ለሁለት። ምን ይመስልሻል? ኧረ እኔማ እንደዛ አላደረግም ሱመያ። ለምን? እኔ መታረቃችሁን ነው የምፈልገው። እኛ የምንፈልገው መታረቃችሁን፣ እንደ ድሮ ባልና ሚስት ሆናችሁ ልጆቻችሁን አብራችሁ እንድታሳድጉ። እንደውም ደስ ነው የሚለኝ በዛው በገባሽበት ቆልፈባት ብዬ ልጆችሽን ከአዲስ አበባ አምጥቼ እዚሁ አብራችሁ እንድትኖሩ ማድረግ ነው እንጂ ለምን ብዬ ነው እኔ ማከላከልሽ እንዳትታረቂ። አይደለም እኮ እኔ በኋላ ራስሽ ለምነሽኝ ማለት አይቀርም ብዬ ነው። ስለዚህ እናንተ ጎትታችሁ ይዛችሁ ተውጣላችሁ። አይ አንጎትች ጎትተን እኛ እሱም ወንድማችን ነው፣ አንቺም እህታችን ጓደኛችን። እኔ አልበልጥባችሁም ከሱ ቢሆንም እኛ ደግሞ ትዳርሽን እንደሚበልጥብሽ ስለምናቅ የምንመርጠው ትዳርሽን ነው። አይ አይደለም። ስለዚህ ለሱ ታዳያለሽ ማለት ነው። አይ ማዳላት አይደለም፣ ባዳላም ችግር የለውም ትዳርሽ እስከሆነ ድረስ። ትዳር አይደለም እሱ እኮ ሶስት ሚስት አለው። ችግር እሱ ግድ የለም። አንቺን የሚተካ ማንም አይደለም። ሶስት እንደገና ሶስትን ፈቶ ሌላ ሶስት ሚስት ቢያገባ ሱመያን የሚተካ ሚስት አያገኝም። እሱም ያውቀዋል፣ እኛም እናውቀዋለን። ይሄን ኧረ እንዳይመስልሽ ዝም ብሎ ማስተባበያ ነው እንጂ ይኸውልሽ አሁን ሶስት ሚስት ስላገባ አራተኛውን የመግባት አልፈልግም። እውነት ሱመያ አንቺ ደፍረሽ ይሄንን አድርጊ ችግር የለውም። እኔ እንዴት አድርጌ አስታርቄ እዛው ጥዬሽ ወደ ቤቴ እንደምመለስ ጊዜ እኮ አንቺ ስትደውይልኝ ለሱ ስልክ ቁጥሩንም መስጠት አቅቶኝ አይደለም፣ አዲስ አበባ ያለብሽበትንም ቦታ መናገር አቅቶኝ አይደለም። እንዴ ለዚህ ነው ግን አንቺ በቃ ትዳራችሁ አሳልፈሽ ያላችሁ ሁኔታ አሳልፈን እንድንሰጥሽ የሚያደርግ ነገር ነው። እኛ ብቻሽን እንድትኖሪ አንፈልግም። ልጆችሽን ከሰይድ ጋር እንድታሳድጊ ነው የምንፈልገው። ለሰይድ ይሄንን አድርገን እኔና አለም እኮ ለሰይድ ይሄንን አድርገን ሰይድን አንቺ ያለሽበት ቦታ ማምጣት አቅቶን አይደለም፣ ግን እንዳናስከፋሽ ፈርተን ነው። አሁን ደግሞ በእግርሽ እዚሁ አዳማ ድረስ ከመጣሽልን ይሄን ነገር አንቺ አድርጊው። ከዛ የሚፈጠረውን እንግዲህ አላህ ያውቃል። ካላህ በታች ደግሞ እኛ የምንችለውን እናደርጋለን። አሁን ታዲያ ምን ይሻለኛል? ሌላ ሰው ደግሞ አላቅም። እሺ አሁን እንደዚህ የሚያደርግልኝ አሁን እኔ እናንተ አላችሁ ብዬ አንቺ ሽቴኛለሽ ብዬ መጥቼ እዛ ድረስ ይሻልልሽም። ይሄንን አልቀበለው እልሽ ታረቃለሁ እኮ ሌላ ቀን ማለት ነው። ግን ዛሬ አሁን አንቺ ቢያንስ ለኔ የሚከላከልልኝ ሰው ሊኖር ይችላል። እኔና አለም ስንጠብቅ የነበረው ሚችን አጋጣሚ ነበረ። ሲጀመር አንቺ እንደምን ብለሽ ቤቱ መግባት አትልሽም። እውነት አትልሽም። ዝም በይ ባለም ቦታ ሆነሽ አለም እንዳንቺ ክፉ አይደለሽም። በቃ እኔም አሁን ክፉነት አይደለም፣ ያው ወደ ትዳርሽ እንድትመለሽ ስለምንፈልግ ነው። አንቺ ቢባቲ ኖሮ ያው ሰይድም ለሶስት ሚስት እንትን አይልም ነበር። ያንቺ ኃይለኝነት ነው እዚህ ደረጃ ያደረሰው። እሱንም ማለት እኔ አሁን እኔ አንቺን ስለምወድሽ አንቺን ነው የምጫነሽ። ያለውን ነገር እያውቅሻት አትግባቢ። እሱ ጋር መግባባት እኮ አይጠበቅብሽም። ግን እስከሆነ ድረስ እንዳንቺ ልናከብረው ልናዝንለት ይገባል። እኛ ሰይድን እንዳማቻችን እንደ ወንድማችን ነው የምናየው። ምን አሳየሽ እንዳማች? በቃ ያንቺ ባል እስከሆነ ድረስ እኛም እንደዛ ነው የምናየው። አይደለም ይሄማ ሀዋ ሲቀጥል ደግሞ ትዳርሽ እንዲበተን እኛ አንፈልግም። እኔም ሆንኩ አለም ትዳርሽ እንዲበተን ስለማንፈልግ አራተኛ አዘጋጅተሽለታል እንዴ?
አይ የመጀመሪያዋም እንግዲህ አንቺ ነሽ። ሲቀጥልም ሁለትም ሶስትም አራትም አገባ እንጂ አንቺን የሚተካ ሚስት እንደሌለው እሱም ልቦና ያውቀዋል፣ እኛም እናውቃለን። ይኸውልሽ አይደለም አሁን ምን ታውቂያለሽ፣ እኔን ማጽናናት ምናምን ይሄ ነገር ስልችት ስላለኝ ማለት ነው የማጽናናት ወሬ ምናምን አልፈልግም። እኔም ውሳኔ ላይ እንድትደርሺ ነው የምፈልገው። ያጽናናሁሽ ሳይሆን አንቺ ይሄን ነገር ገፍተሽው ከመጣሽ በቃ እውነት እንዲሆን ነው የምፈልገው። እኔ በቃ እቺ ቀን ነው ናፈቅናት። እኔና አለም እቺን ቀን ነበር የምንጠብቀው እኮ ለኔ ካዘናችሁልኝና እኔ እኮ አሁን አንቺ ከሶስት ሴት ጋር ሆኖ ሂጄ እኔ ይቅርታ ስጠይቀው አንቺ ራሱ ቁመሽ እንደ ሴት ምንም ማለት ነው። አንዳንድ ጊዜ እኮ ይቅርታ መጠየቅ ሰውን መሸነፍ አይደለም። ብቻውን እኮ አይደለም ከሶስት ሴት ማለት ነው ምንም ማለት አይደለም። አንቺ ካሸነፍሽ እነዛ ሴቶች ሊቀሩም ይችላሉ። ማንሽ የመጀመሪያውም የመጨረሻዋም አንቺ ነሽ የልጆቹ እናት። በቃ እኛ የምንፈልገው ደግሞ ያንቺና የሱ ትዳር ወደፊት እንዲቀጥል ነው እንጂ እኔ አንቺ ሄደሽ እንትን ብለሽ ከሱ ቤት ጎትቼ እኔ በፍጹም አላደርገውም። ይሄን ሱመያ ይቅርታ አድርጊልኝ። እኔ እንደዚህ አይነት ሰው ጓደኛዬ ነበር። አይ አትንኪኝ እና በቃ እንደውም ይሄን ነገር እውነት ካደረግሽው በጣም ነው ደስ ቢለኝ። አይ አይደለም አሁን እናንተ ማለት ነው ሁላችሁም ለሳይድ እንደምታሽቃብጡ ነው የገባኝ። በቃ እንደዛ አይምሰልሽ ሱመያ ነው እንጂ አሁን እኔ ሶስት ሴቶች መሀል ተከባው አሁን ሀዋይጄ ሳይድ በጣም ይቅርታ ስላንቺ ማብረሽ ቁመሽ ጭራሽ በር ይዝጋብሽ ምናምን ትይኛለሽ። እኔ ማርግሽ ነው እዚህ ያከ በር ይዝጋብሽ ችግር የለውም ምንም አይደለም። ለትዳርሽ መስዋዕት ትከፍያለሽ። አራተኛ ሚስቱኝ ነው። ኧረ በፍጹም አንቺ አንደኛ ነሽ። በቃ አንደኛ ነሽ። ምንም ይሄ ናቸው እኮ በትዳርሽ ላይ የመጡት እኮ አንቺ አይደለሽም። አይደለም ሀዋ ይሄ እኛ ሴቶች የፈጠርነው ራሳችን ለማጽናናት የፈጠርነው ታሪክ ነው እንጂ አንደኛ ሁለተኛ ሶስተኛ ብሎ ነገር የለም። ምን ልጅ ነው እንዴ? አራት እናት እንኳን የመጨረሻ ልጅ ነው የምትወደው፣ ወይ የመጀመሪያ ልጇ ነው የምትወደው፣ ወይ የመጨረሻ ልጅ ነው የምትወደው። ስለዚህ ሳይድ የሚወደው የመጨረሻ ሚስቱ ነው። እንደዛ አትበይ፣ አትሸወጂ። ማንም ቢሆን ባል የልጆቹን እናት የምትከለት ምንም ቢሆን አያገኝም። ቢሆንም የመጀመሪያ ሚስትና የመጀመሪያ የወለደችለትን ሴት መርሳት አይችልም እኮ። አይ ይሄ ዝም ብሎ እኛ ራሳችን ደግሞ እንግዲህ የሰይድን ጸባይ ከኛ በላይ አንቺ ታውቂዋለሽ። ኧረ እኔ አላውቀውም። ኧረ ውዝቢላም ሸይጣን ረጅም አላውቀውም። ከሱ ጋር ተስማምተሽልን እንደ ድሯችን እዚሁ አንድ ሰፈር ሆነን ጥሩ ላይፋችንን ቀጥለን ደስ የሚል ህይወት ብናሳልፍ ደስ ይላል። በቃ እነሱ ጋር አስተዋውቀሽ ግን ያው ወዲህ ወዲያ መምጣትሽ ያው ለኸይር ነው ኢንሻአላህ። ማለት ያው በቃ እናስተካክላለን። እኔማ አልሄድም። ኧረ ወይ ይብድ ነኝ እንዴ እናንተም አሳልፋችሁ እንደማሰጡኝ አውቃለሁ። ግን ያው አሳልፈው አሁን አንቺ አዲስ አበባ ቤትሽን ማሳየት አቅቶኝ ምናምን ላልሽው ነገር እሱ እኮ ያው እኔ ነው የሰራሁት ቤት አይደለም። ይሄ እኮ ለሌላ ነገር ሳይሆን እኛ የሁለታችሁን ትዳር መቀጠል ስለምንፈልገው ነው። እስካሁንም ዝም ያልነው አንቺን አክብረን ውሳኔሽን ጠብቀን በቃ ከዛሬ ነገ ጥሩ ውሳኔ ወሰና እቺ ልጅ ወደ ትዳሯ ትመለሳለች በማለት ነው እንጂ እኛ ያክል ጨካኝማ ከሆንሽ እኮ ከማድረግ ወደ ኋላ እንልም። አሁንም እኔም ማለምን ማለት በቃ ስለሽ አሳልፈን ያንቺንም ቦታም ሆነ ስልክ ቁጥር ለሳይድ ከመስጠት ይሄን ደግሞ የምናደርገው ላንቺ ትዳር ስለምናስብ ነው። ላንቺ ስለምናስብ አይ አለም አታረገውም። አንቺ ግን እንኳን አየሁሽ አይ አለምም ታደርገዋለች 100% እስካሁን ወይ አታረገውም። እሷ ከኔ ሀሳብ ውጭ አትሆንም። ማንም ጓደኛ የጓደኛው ትዳር እንዲፈርስ አይፈልግም። ፈርሷል እኮ እኔ አልፈረሰም። ኢንሻአላህ አይፈርስምም። ደግሞ ሲጀመር ያው ምንም አይደለም ይፈጠራል እንደዚህ አይነት ነገር። የፈረሰ ቤት እኮ አሁን ካልገነባን እያላችሁ እየተገራችሁ ምንም የፈረሰ ነገር ውሃ ላይ ቤት እንደመስራት ማለት በባልና በሚስት መካከል እንደዚህ አይነት ነገር ይፈጠራል። አሁን አንቺ አራት ሚስት አግብቶ ባልሽ መጥቶ ይቅርታ ሄደሽ አንቺ ይቅርታ ትጠይቂዋለሽ ባልሽ። አስፈላጊ ከሆነ ይቅርታ ጠይቀዋለሁ፣ ችግር የለውም። ትዳሬን የምፈልገው ከሆነ ይቅርታ ጠይቀዋለሁ። ስላላገባብሽ ነው እኮ ቢያገባ ነው ያልሽኝ አይደል? አስፈላጊ ከሆነ ትዳሬን የምፈልገው ከሆነ ከልጆች አባት ጋር መቀጠል መፈልግ ከሆነ ይቅርታ አደርግለታል። እኔም ካንቺ የምፈልገው ደግሞ ይሄንን ነው። በቃ ይቅርታ ተባብላችሁ ትዳራችሁ እንዲቀጥል። አይ እኔ አልፈልግም። ለማንኛውም አሁን እስኪ አንቺ እውነት አድርጊውና ሂጂና ሰይድ ጋር ይቅርታ ምናምን ከዛ የሚፈጠረውን እንግዲህ እኔ አውቃለሁ፣ ችግር የለውም። ግቢ አንቺ ሂጂና እስኪ ሰይድን ይቅርታ ጠይቅ። በቃ ውሻትሽን የሚሆን እውነትሽን የሚሆን ይሄን ነገር እስኪ ደፍረሽ አድርጊው። ኧረ እኔ ልጅ አሁን ምናልባት እኮ እዚህ የመጣሽው እንግዲህ ለሰበብ አድርጎትም ይሆናል። በቃ ሌላ መራራቃችሁን ሊያበቃለትም ሊሆን ይችላል። እዚህ በእግርሽ እንግዲህ አዳማ ድረስ የመጣሽው እስካሁን ድረስ እኮ ስለሽ በመኪናም ቢሆን ያው ነው እንግዲህ እስካሁን ድረስ አዲስ አበባ ተቀምጠሽ ነበረ ብቻሽን። ከልጆችሽ ጋር ስንት ሆነሻል? ስንት አሳልፈሻል? ከባል ጋር ተለይተሽ አሁን ደግሞ አላህ ለኸይር ነው ያመጣሽ እዚህ ድረስ። እኛንም ከኛም ጋር ተገናኝ ብሎሽ ነው።
እስኪ አድርጊው፣ እንደውም ደስ ነው የሚለን። እስኪ ይሄን ነገር አድርጊው ሱመያ። አይ እኔ እኮ ይኸውልሽ ጓደኛ አለኝ፣ ቤተሰብ አለኝ። በቃ ማለት እኔ እንደ ድሮ የተቀየርሽ አልመሰለኝም። እኔ ሱመያ መቼም አልቀየርም ባንቺ ላይ፣ ግን ያው ትዳርሽን በማሰብ ነው፣ ትዳርሽ እንዳይፈርስ ስለምንፈልግ ነው። አሁን የተረዳሁት ነገር ምን ታውቂያለሽ? እዚሁ አዳማ ስለሆናችሁ ምናልባት አሁን እኔ ከሳይድም ጋር ተግባብታችሁ በደንብ እያወራችሁ ሊሆን ይችላል። ኧረ ምንም ተገናኝተን እንኳን ወይ አናውቅም። ሚስቶቹ እየጠሩ ሚስቶቹንም ከና አላቃቸውም። እኔ ባንቺ የሚተካ የሱ ሚስቶች ማንም የሉም። እና ለማንኛውም ግን ችግር የለውም ሀዋ፣ እኔ ታዝብሻለሁ ሀዊዬ። አይ አትታዘቢኝ። ለማንኛውም ፕራንክ ነው፣ እዛ ጋር ካሜራ አለ። ኧረ እንዴ ሳልዘጋጅበት ምን ሆነሽ ነው እንዴ? ያረቁጭ ልትሮጭ ነው እንዴ? እንዴ ሳልዘጋጅበት እንደዚህ ታደርጊኛለሽ? እኔ እኮ እውነትሽን መስሎኝ በጣም ደስ ብሎኝ ነበረ። ምን ነው ነው? አይ ፕራንክ አልመሰለኝም ነበር በዚህ ደረጃ እንደዚህ። ዩቲዩብ ክፈችልኝ አልሽ፣ ዩቲዩብ ከፈትኩልሽ። አይ ቢሆንም ግን ያው አልተዘጋጀሁበትም ቪዲዮ ላይ ለመውጣት ብዙም አልተዘጋጀሁበትም ነበር ያለሽ። ለማንኛውም ወደዛ ወደ ካሜራ እንትን እያልሽ ሰርተን ያው እንግዲህ ሀዊሾ ሰርተሽልኛል ብዬ ከፍቼልሻለሁ ዩቲዩብሽን። ሳልዘጋጅበት በደንብ እኔ ብዙ ነገር አስቤበት ነበር። እንደገና ያንቺ ሀሳብ እኮ ልሽ የዛሬ ስንት አመት ራሱ ዩቲዩብ ፈልጋለሁ ግን ዋሾ ብዬ ከፍትልሻለሁ። ዛሬ ምን ይመስልሻል? ስንት አመትሽ ነው ከፍተሽልኝ እያልሽ ቆይ ልዘጋጅበት ያልሽ? ቆይ ልዘጋጅበት ያው ዛሬም ሳላስብበት ነው እንግዲህ ፕራንክ ያደረግሽው። ችግር የለውም ሳታስቢበት ነው እንደዚህ። ያው ሳይታሰብበት የሆነ ነገር ደግሞ እንደሚዋጣ እና ለማንኛውም አንቺና ለምን ለተንኮል ፈልጊያችሁ ነው? ምን ልናደርግ መቼም ያው የፈረደበት ሰይድ ነው። በቃ እንዴት እንዴት አብረን እንሄዳለን? ምን ተንኮል አስበሽ ነው? ምን ተንኮል አስበሽበት? እስኪ እሱን እነግራችኋለሁ። አለም ትንጣና አንድ ላይ ማለት ነው። እሺ ለኸይር ያርገው ብለን እንግዲህ ተንኮሉን እንሰማለን። ከዛ ይሄ ቪዲዮ ላንቺ ነው፣ አንቺ ላይ ነው የሚለቀቀው። እሺ አመሰግናለሁ። ከዛ በኋላ በስልክ ነግራችኋለሁ። ሰይድን ተንኮል እየሰራችሁ ብቻ እናንተ እየቀረጻችሁ ለቀቁልኝ። እሺ እሺ እዚሁ ቅርብ ስለሆናችሁ የሚያጠፋውን ጥፋት ተከታትላችሁ ይኸው ተደብቆ እንዲወጣ አድርጉት። አንቺና አለም ካሜራ እና ለማንኛውም አሁን ምን ታደርጊያለሽ መሰለሽ? ያው ጓደኛችን ታውቂያታለሽ፣ ራቁቷን ነው የምትዞረው። በዩ እንግዲህ እንደኛ ብዙም የተሸፋፈነ ስለማትለብስ አይ ያው አበያ ምን ራቁቷን ስልሽ እኮ እንደዚህ ያለ እንደ በቃት እኮ አይደለም። አይ እሱማ ያው ለኛ ራቁት ነው የሚባለው እንደዛ ማለት ነው። ግን ይኸውልሽ ምን እንደታውቂያለሽ ሄደሽ የሚለበስ ልብስ ታመጭልኛለሽ። በቃ እሺ እዚህ ቤትሽ ቅርብ ስለሆነ ነው ማለት ነው። አለምን እጠብቃታለሁ። እዚሁ ብዙ ሰዓት ቆይ እዚህ ተመልሰሽ ትመጫለሽ። እሺ ከዛ አብረን እንትንም አምጪልኝ እሺ ቡርቃ። እሺ አመጣለሽ። ላንቺም ለሷም አለሽ? እሺ አዎ አለኝ። ላንቺም ለሷም ታመጫለሽ። አበያም ይዘሽ ነው ለሷ የምትገባው ማለት ነው። በቃ እሺ ያመጣለሁ። እሺ ጠብቃችኋለሁ። እሺ በቃ ጠብቂኝ። በቃ አሁን ደርሼ እመጣለሁ። እሺ በቃ እንዳቆያ። እሺ ቻው። አለምን ትደርስ ይሆናል እስከዛ። እሺ